ይሄው ያ ዕድለ ቢስ ምስኪን ጓደኛዬ መስፍን አንዲት የተመናጀረች ሴት አፍቅሮ ፍዳውን ሲበላ 2 ዓመቱ። ከልቡ ስለሚያፈቅራት የማያደርገው ነገር የለም። ጭራሽ ስፖርት ቤት ለእሷ ሲል ገብቶ ብረት መግፋት ጀመረ። ገርሞኝ ልታስደመማት ነው አልኩት። እሱ ሩቆ ሄዷል። ሀሳቡን ሲያጫወተኝ እምባዬ በዓይኔ ግጥም አለና ብትተዋት አይሻልም አልኩት። እንግዲህ ስፖርቱ በፊቷ ለመንጎማለል አሊያም ለማማለል እንዳይመስላችሁ። ስሟን ሊነቀስ ክንድ ላይ በቂ ስጋ ስለሌለ ደልበ ተመለስ ተብሎ ነው። በጽናት ሰርቶ ደለበ። ፍቅር ማክሳት ብቻ አይደለም ያደልባል። እና ስሟን ከነ አባቷ ተነቅሶ ለልደቷ ሰርፕራይዝ ሊያደርጋት እቤቱ ቀጠራት። እኛም ለማጨብጨብና ከድግሱ ለመቋደስ ተገኘን። ተበልቶ ተጠጥቶ ሰርፕራይዝ አለኝ ሲል ሁሉም ጸጥ አለ። ትንሽ እትት አለና ንቅሳቱን ለማሳየት የሸሚዙን እጅጌ ልክ እንደ ሲልቬስተር ስታልኖን በሽክቶ ጣለው። እስኪ በተወደደ ሸሚዝ ምን እንዲህ ያደርገዋል? ሰብሰብ አድርጎ ማሳየት አይችልም? እውነቱን ለመናገር በስፖርቱ የተነቀሰበት እጅ ፈርጥሞ ሌላኛው እጁ ደግሞ ቀጫጫ ሆኖ ነበር። ወይ ፍቅር እያልን ከዚህ ሁሉ ልጅቷ ፊቷ በቁጣ ተቀያየረ። ደበራትና የመኪና ቁልፍ ነበር የጠበቀችው። ምን ትመስላለች እያለን አብጠለጠልናት። በኋላ ተክዞ ሲነግረኝ ግን ስሟን ሲነቀስ 2 ፊደል ተሳስቶ ነበር። የልጅቱ ስም አጽናፍ የለሽ ጸዳል አዳምነህ። ምንድን ነው ይህ ሁሉ ደርዘን ፊደል ስም? የሆነ ሆኖ ከከፈለው መስዋዕትነት ይልቅ ስሜን አሳስተ ተነቅሰሃል ብላ ተለያዩ። ለ2 ፊደል የ2 ዓመት ፍቅር ተናደ። እሱም ከማርያም ጣቱ እስከ አንገቱ የተነቀሰውን የስም ፉርጉ በየመጠጥ ቤቱ እያሳየ ሼክስፒርን ይቀኛል። ዋቲስ ኢን ኤ ኔም ዛቲስ ዊች ኮል ኤ ሮዝ ባይ ኤኒ አዘር ኔም ውልድ ስሜልስ አስ ስዊት እያለ ወንድሞቹ ተነቀሱ አልልም፣ ግን አሻፈረኝ ካላችሁ ቀጥሎ ለምትመጣው ሴት ስም መነቀሻ ትንሽ ቦታ አሳርፉ። እህቶች ግን ሌላ ጊዜ እንነጋገራለን። አሁን ጭቅጭቅ አልፈልግም። የአሌክስ አብርሃም ጽሑፍ የሆነውን ነው ያቀረብንላችሁ የዳን ኢንተርቴንመንት ተከታዮቻችን። የክርስትና አባት በአሌክስ አብርሃም። አክስቴ በጉዲፈቻ ያሳደገችው ልጅ ከብዙ ዓመት በኋላ ከውጭ ሀገር መጥቶ ነው ሀብታም ሆኗል እና ከአክስቴ ጋር ሆነው ልጅ እንድወልድ እየመከሩኝ ነው። በተለይ አክስቴ መሀን ስለሆነች የ70 ዓመት ሴትዮ ብታገኝ ራሱ እማማ ልጅ ጥሩ ነው ውለዱ ብላ ሳትመክር አትቀርም እና እንዲህ አለችኝ። አብርሽ ልጅ ማለት እኮ ምን ልበልህ ዓለም ነው። እስቲ አስበው ድንቡሽቡሽ ያለ ሕፃን ባባ ሲል ደስ አይልም ይላሉ አልኳት። እናማ ባባ ብሎ ዝም አይልም። ባባ ጸዳ ያለ ትምህርት ቤት አስገባኝ፣ ባባ ጸዳ ያለ አሰጠኝ ቅጠርልኝ፣ ባባ ጸዳ ያለ ልብስ ጸዳ ያለ እያለ ይቀጥላል። አክስቴ ወደ አሳደገችው ልጇ ዙራ ደረቅ ነው አላልኩም ይኸው አለችው። የአክስቴ ልጅ ኮራ ብሎ ለአክስቴ ያ በማለት ድርቅኔን ማየቱን ካረጋገጥኩ በኋላ አብርሽ አታካብድ፣ ብቻ አንተን ለመውለድ ያብቃ እንጂ ወንድ ከሆነ እኔ ክርስቲያን አነሳዋለሁ። ሙሉ የትምህርት ወጪውን፣ ልብስ፣ ምግብ፣ ሲያድግ መኪና ቢፈልግም ቤት ሁሉ እኔ እገዛለታለሁ ብሎ እርፍ። እውነትህን ነው አልኩት ሰፍ ብዬ። ያ ክርስትና አነሳዋለሁ፣ አባቱ ሆነዋለሁ፣ ቤትም መኪናም ትገዛለታለህ። ያ ጠጋ ብዬ በጉጉት እንዲህ አልኩት፣ አፈር ስሆንልህ እኔን ክርስትና አንሳኝ። አክስቴ ብስጭት ልጇ ሃሃ እያለ የሀብታም ሳቁን ለቀቀውና ኦ ማይ ጋሽ ዩ አር ሶ ፈኒ አብርሽ ዝምተኛ ትመስለኝ ነበር እኮ አለ።